ሊንክ ላይ እንዴት ነው ኮፒዋን ማውጣት የምትችለው የሚለው ያው ሁላችንም እንደምናውቀው እዚህ ጋር ምን አለ እቺኛዋ ኮይን ትሬዲንግ አለች ኮይን ትሬዲንግን አንዴ ነካ እናደርጋለን ከዛ በኋላ ኮይን ትሬዲንግ ላይ ከገባን በኋላ እዚች ጋር ያለችዋን ቶፕ አፕ የምትለዋን እቺን ቶፕ አፕን እሷን አንዴ እንነካታለን ማለት ነው ከዛ ቶፕ አፕን ከከፈትን በኋላ ልክ እንደዚህ ይመጣልናል እኛ የምንመርጠው የትኛው ነው ይሄኛው USDT TRC የምትለዋን እዚች ጋር ያለችዋን ማለት ነው እቺን እሷን ነው የምንመርጠው እሷን እንመርጣለን ልክ እሷን እቺን USDT የምትለዋን ስንነካ እሷን ስንነካ ምን ይመጣልናል ይሄው ይሄ መጣ ስለዚህ ሳብ እናረጋውና ወደ ላይ ሳብ አድርገን እቺ ኮፒ የምትለዋን ነው ምንጫነው አያችሁ ይሄ ነው ሊንኩ ይሄ ነው እዚች ጋር ያለችው እቺ ናት ማለት ነው ስለዚህ ኮፒ የምትለዋን አንዴ ነካስ እናረጋት ምን ሆነ ማለት ነው ነካስ እናረጋት አሁን ይሄው ኮፒ ዶን አየሽ ኮፒ ዳለ ከዚህ በኋላ ወተን ምን ፈልገው ቦታ ላይ ፔስት አድርገን እንልከዋለን ማለት ነው ፔስት አድርገን እንልከዋለን ለምሳሌ በሜሴጅ ለመላክ ከፈለግን እንደዚህ እንገባና ከዛ የፈለግነውን ሰው መላክ ለምንፈልግለት ሰው ሄደን እንመርጥና መርጠን ከዛ ምን እናረጋለን ማለት ነው እንልከዋለን ማለት ነው እንልከዋለን እንዴት ነው ፔስት የምናረጋው በቀላሉ ይሄንንም እነሱ ግልጽ እንዲሆንላቸው ያልገባቸው ልጆች ካለ እናሳያለን እና እኔ ወደ ራሴ አካውንት ወደ አንደኛው ይሄንን መርጥና ከዛ እንዲህ ካረግን በኋላ እዚች መጻፊያዋ ቦታ ላይ በጣታችን ጫን አርገን ይዘን ስንለቀው ምን እቺ ፔስት የምትል መጣች ከዛ ፔስት የምትለዋን ስነካት ሊንኩ መጣ ከዛ ሴንድ እንለዋለን እንደዚህ ላክን ማለት ነው ስለዚህ እንደዚህ ተጠቅመን መላክ እንችላለን ማውጣት እንችላለን እስቲ ይሄን ቪዲዮ ካገዛት ላኪላት